السلام عليكم ورحمة الله وبركاته ودنا يتكبراችሁ የካይ ፋሚሊ ቤተሰቦች እንዲሁም ገና ቤተሰብ ላልሆናችሁ ወንድምና እህቶች በሙሉ ዛሬ ይዘንላችሁ የመጣነው የመስራቹ ዑስማን ጋዚን ታሪክ ነው። ዑስማን በ1258 ዓመተ ልደት በካይ ስርወ መንግስት መቀመጫ በሆነችው ሶጉት ከአባቱ ኤርቱሩል ጋዚ እና ከእናቱ ሀሊሜ ሱልጣን ተወለደ። ዑስማን ሁለት ወንድሞች ያሉት ሲሆን ጉንዱዝ እና ሳቫቺ ተብለው ይታወቃሉ። ጉንዱዝ የመጀመሪያው እና ታላቁ ወንድማቸው ሲሆን ሳቫቺ ሁለተኛ እንዲሁም ዑስማን የመጨረሻ ልጅ ነበረ። ዑስማን ገና ሲወለድ ነበር እናቱ ሀሊሜ ሱልጣን የሞተችው። በዚህም የተነሳ ዑስማን እናቱን ለአንድም ቀን አይቷት አያውቁም ነበር። አባቱ ኤርቱሩል ጋዚ ሲሞት ዑስማን በ23 ዓመቱ ወደ ካይ ጎሳ መሪነት መጣ። ዑስማን ሁለት ሚስቶች ያሉት ሲሆን ስማቸውም ባላሃቱንና ማልሁን ሃቱን ይባላሉ። ማልሁን የኡሙር ቤሊ ስትሆን ባላ የሼህ ኤደባሊ ልጅ ናት። ዑስማን ከደረቱ ውስጥ የዋርካ ዛፍ ሲወጣ በህልሙ ተመልክቶ ነበር። ህልሙንም ለሼህ ኤደባሊ ነገራቸው። ሼህ ኤደባሊ እንዲህ አለው፣ ቀጣይ የሚመጣው ሀገረ መንግስት መሪና መስራች እንደሚሆን እንዲሁም ልጃቸውን ባላን እንደሚያገባት ነግረውት ነበር። ዑስማን ከሰልጁቁ ስርወ መንግስት ንጉስ አልአዲንና ከቱርክ ጎሳዎች መሪ ጋር በመሆን ቢዛንታይሞች ጋር ይዋጋ ነበር። ነገር ግን ሱልጣን አልአዲን ስደት ከገባ በኋላ የሰልጁቅ መንግስት በሞንጎሎች ጭካኔ የተነሳ በመዳከም ወደቀ። የሰልጁቅ መንግስት ከወደቀ በኋላ ዑስማን የቱርክ ጎሳዎችን አንድ በማድረግ የራሱን ሀገረ መንግስት ለመመስረት ቻለ። ዑስማን በዙሪያው ከነበሩት የቱርክ ጎሳዎች ጋር አንድ በመሆን የቢዛንታይምን ቤተ መንግስቶች መቆጣጠር ጀመረ። ዑስማን የኒሼርን በመቆጣጠር የዑስማን መንግስት መናገሻ አደረጋት። ዑስማን በዙሪያው ካሉት ታማኝ መሪዎች እንዲሁም ታማኝ ወታደሮቹ ጋር በመሆን ግዛቱን በአንድ ላይ መሰብሰብ እንዲሁም መጠበቅ ችሏል። ዑስማን ከሚነገሩለት ድሎች መካከል ዋነኛውና ታላቁ በቦስፈረስ ላይ ከሙዛሎን ጋር ያደረገው ውጊያ ነው። በዚህ ውጊያ ላይ ዑስማን የሙዛሎንን ሰራዊቶች በሚደንቅ የጦር ስልት እንዳሸነፋቸው ተጽፏል። ከቦስፈረስ ውጊያ በኋላ ዑስማን የራሱን ሀገረ መንግስት መመስረት ቻለ። በዑስማን መንግስት ታሪክ የስልጣን ሽግግር ሲደረግ የዑስማንን ሰይፍ ነበር የሚቀበሉት። ዑስማን ቡርሳን የመቆጣጠር ታላቅ ህልም ቢኖረውም ነገር ግን ዑስማን ቡርሳን ሊቆጣጠራት አልቻለም ነበር። ቡርሳን የተቆጣጠራት የዑስማን ልጅ የነበረው ኦርሃን ቤ ሲሆን ዑስማን ቡርሳ ድል በምትደረግ ሰዓት የአልጋ ቁረኛ እንደነበረ አንዳንድ መረጃዎች ያሳያሉ። ዑስማን በ1324 ወይም በ1323 እንደሞተና ቡርሳ ውስጥ መቃብሩ እንደተፈጸመ እንዲሁም ልጁ ኦርሃን የዑስማን መንግስት ወራሽ እንደሆነ በታሪክ ላይ ተቀምጦ እናገኘዋለን። የዑስማን መንግስት 600 ዓመታትን ያስተዳደረ ሀያል መንግስት ነው። የመጨረሻው የዑስማን መንግስት ሱልጣን የነበረውም ሱልጣን አብደልሐሚድ ነው። አላህ መልካም ስራውን ይውደድለት እያልኩኝ ለዛሬ በዚህ የማቆም ሲሆን ነገር ግን በቀጣይ ክፍል የኤርቱሩል ጋዚ ታሪክ እንዲሰራላችሁ የምትፈልጉ ላይክ እና ሰብስክራይብ በማድረግ እንዲሁም በኮመንት ይሰራልን በማለት እንድታሳውቁን በአላሁ ሱብሓነሁ ወተዓላ ስም እንጠይቃለን። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን አይርሱ። ለዛሬው በዚህ የማቆም ሲሆን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ تعالى وبركاته.